ቦዳ ሳጥን የነበር አስካልዬ እናቴ ሞቼልሻል። ተርፌያለሁ አይደል? ጭራቅ ከባድ ሌሊት ነው ያሳለፍኩት። አይዞህ እኔ ልንተባተብኝ ሰው ሲቃዣ ይቻውቃለሁ። ያንተ ደግሞ የተለየ ነው። ውስጥ ገብተተኛ ስልክ እኮ እምቢ ስላልከኝ ነው። ቦታው ነው መሰለኝ። በጣም ያስቀል። እንዴት አልቀሽለሽ? ከገሃነም ኑሬ ለመውጣት መንገዱን በሩን እየዘጉብኝ ከእነሱ ጋር ስታኮስ እያደርኩኝ እንዴት አልቀሽለሽ ነው? ለኑሮ ብለህ ሰዎች ወደሚታኮሱበት መንገድ ውስጥ ከመግባት በትክክለኛው መንገድ ብትጓዝ ሰላም ያለው እንቅልፍ ተኝተህ ታድራለህ። በተነስ ቁርስ ሰርተን እንብላ። አሎ ዳኒ፣ ቦታው ላይ መጥቼ ነበር። አልመጣሽም እንዴ? እኔም እዛው ነኝ። ምናልባት የተከተሉኝ ሰዎች ካሉ ትንሽ አይት ላድርግ ብዬ ነው። አይቻለሁ። ኦኬ እሺ ነይ። ነገሮች ባዘሽ መንገድ እየሄዱ ነው። በጣም ጥሩ። በዚህ ሰዓት አጠገቤ ስላለህ ደስተኛ ነኝ። አመሰግናለሁ። ምንም ምስጋና አያስፈልግም። እኔም ለራሴ ስለማደርግ ምክንያቱም ፍቅሬን ነጥቀውኛል። ተመልሳ ስትስቅ ማየት እፈልጋለሁ። በህይወት ኖረው እጃችን እንደሚገቡ እርግጠኛ ነኝ። እሱ የኔም እምነት ነው። አምጣልኝ ያልኩህን እቃዎች አመጣህልኝ? አዎ አምጣልኝ ያልሽኝን እቃዎች ሁሉንም አምጥቼልሻለሁ። በጣም ጥሩ። የእንጨት ሰራተኛውን ሰውዬ አገኘኸው? አዎ አግኝቼዋለሁ። እና ምን አለ? ልክ ብስራት ቤት እንደሰራለት መጽሐፍ መደርደሪያ ለእኔም እንዲሰራልን ጠይቄው እሺ ብሎኛል። ስለዚህ ግምታችን ልክ ነው። በመጽሐፍ መደርደሪያ የተደበቀ አንድ ድብቅ ክፍል አለ። አዎ ማርሲዬ፣ የሰራለት ሰውዬ አረጋግጦልናል። ይሄ የተረገመ ቀን ነገሮች ብልሽት ሄሎ፣ ጤና ይስጥልኝ። እንዴት ነህ? አንድ ጠቆር ያለ ማኪያቶ እና ለተከበረ እንግዳ የሚሆን ቆንጆ ማንጎ ጁስ አድርግልኝ። እዛ ቢሮ ነው። እሺ፣ አመሰግናለሁ። ዛሬ እንዴት ነው እንክብካቤክ? በጣም ላይ ታለብኝ። በጣም የምወዳት በጣም የማፈቅራት ጓደኛዬ አብሮ አደግ ነሽ። ይገባሻል ይሄ እንክብካቤ። ምን ችግር አለው? በመልካም መንፈስ ከሆነ እኮ በጣም ደስ ይላል። በነገራችን ላይ ቅድስት፣ እናንተ ናችሁ መጥፎኝ እንጂ ከእናንተ ጋር ለመቀራረብ በጣም እየጠርኩ ምን እንዳደረግኳችሁ አላውቅም። በተለይ ደግሞ ኤልዳና አጥብቃ ነው የምትለኝ። ምን እንዳደረግኳት ምን እንደፈጠርኩኝ በሷ ላይ አላውቅም። ማለት ይህ ነው ብላ ችግሬን ነግረኝ ይቅርታ ብጠይቃት ሁላ ደስ ይለኛል። ያጠፋሁት ጥፋት ካለ ያደረግኳት ነገር ካለ ከልቤ ይቅርታ ልላት ዝግጁ ነኝ። ማለት በዚህ ትህትና ያህል ነው ለእሷ ያለኝ ስሜት። ይሄ ነው ብላ ችግሬን ብትነግረኝ ማለት ነው። በጭራሽ ኤልዳናን አላወካትም ማለት ነው። እንዴት? በጣም ብዙ ሰዎች ይገርሙኛል። ኤልዳናን አይረዷትም። አንተም ያልተረዳሃት እሷ ነገሮች ፊት ለፊት ስለምትናገር ነው። አንተም ማርሲላስ ፍቅር በፍቅር ብትሆኑ በጣም ደስ የሚላት ልጅ ናት። አይደል? ንግግሬን አልወደድከውም እንዴ? በፍጹም አይደለም። አሳሳቅህ እኮ እሱን ነው የሚነግረኝ።
በነገራችን ላይ አንተ እውነቷን ባትቀበለው ልትለውጥ አትችልም። አዎ ማለት በጣም የምትዋደዱ ጓደኞች እንደናችሁ አውቃለሁ። ያው ለእሷ ልትከላከላት ልትመክችላት እየሞከርሽ እንደሆነ የተሰማኝ ለዛ ነው የሳኩት። ምንም የፈለገ ጓደኛዬ ብትሆንም ስህተትን ግን ደግፌ አልቆምም። ጥሩ አመለካከት ነው። በጣም ጥሩ አመለካከት ነው። እንዳንቺ አይነቱን ያብዛልን ነው የሚባለው። በነገራችን ላይ ቅድስት እየሰማሁ ነው ብስራት። ማውራት የምትፈልገውን መናገር ትችላለህ። ሄሎ ብስራት። አቤት። ይሄ አንተ ጋር የሚመጣው ልጅ ልግባ እያለ እዚህ እንትን እያለ ይግባ ወይስ ልመልሰው? አስገባው። እሺ አሁን ሳልጠይቅ አልጋ ይግባ ብዬ እኮ ነው። አይ ጥሩ አድርገሃል። ይኸውልህ እዚህ ብሎክ ላይ አንተን የመረጠህ ለዚህ ነው። ገብቶሃል አይደለ? ስለዚህ አሁንም ቢሆን ማንም ሰው ወደዚህ ብሎክ ሲመጣ መደወልህ ይቀጥል። እሺ ጎበዝ። በቃ አመሰግናለሁ። እሺ እኔ ጋር ደግሞ ብስራት የላከው ሰላይ እኔ ቤት ነው ያደረው። ያው ቅዠቱና የሚሰራው ስህተት እንዳለ ሆኖ የሚፈልጉትን ማስረጃ ለማግኘት እየጣረ ነው። ምንድነው የሚፈልጉት መረጃ? አንተ ስትፈልገው የነበረው የኤልዳና ዲያሪዋ እነሱም አጥብቀው እንደሚፈልጉት እርግጠኛ ነበርኩ። ምክንያቱም ወደ አዲስ አበባ የመጣው የመጀመሪያ ቀን ላይ ብስራት ዲያሪውን ሲያየው አየሁት። ስለዚህ ሊፈልገው እንደሚመለስ ስለገባኝ ሌላ ተመሳሳይ ዲያሪ ገዝቼ እውነት ይሁኑና ሆን ብዬ ያሳሳትኳቸውን ታሪኮች አዲሱ ዲያሪ ላይ ጻፍኩት። ስለዚህ ዲያሪውን ጠረጴዛ ላይ ሆን ብዬ በመተው የተላከው ሰላይ ወይ ሰርቆ እንዲወስደው አለያም ፎቶ እንዲያነሳው ተውኩለት። ሰርቆ አልወሰደው፣ ነገር ግን ፎቶ እያነሳው ነበር። የዲያሪው አንዳንድ ገጾች ብስራት እጅ ላይ ገብተዋል። ባገኘው የተሳሳተ መረጃ ሲደክም እኛ የጠፉብንን ሰዎች እጃችንን እናስገባለን። ዋው የሚገርም ሀሳብ ነው። ያነበብሻቸው መጽሐፎች ሰርተውሻል ማለት ነው። ከአንቺ ጋር በመስራቴ በጣም ደስተኛ ነኝ። እሺ ዳን፣ እቃውን ተውሂድ እኔ ይዤ እወጣለሁ። መቼም በእኔና በመርሲላስ መሀል የተፈጠረውን ነገር ታውቃላችሁ። አንተም ተው አንቺም ተው ብላችሁ ለምን ልታስታርቁ እንዳልሞከራችሁ ይገርማል። አይገርምም? እንደዚህ እንደምትይ እርግጠኛ ነበርኩ። ደውለህ ጠርተህ ምሳ ጋብዘህ ያለምንም ምክንያት ጊዜን አልሰጠኸኝም ነበር። እውነት ነው፣ አልተሳሳትሽም። የሁለታችሁ መጣላት እኮ ማንም ደስ አይለውም። እራሳችሁ ችግራችሁን ተነጋግራችሁ ብትፈቱ ደስ ይላል። ስልኳን አታነሳም። አዲስ አበባ ያለች አይመስለኝም። ቅዲ የት እንዳለች ታውቂያለሽ? ውይ እውነት እኔም አላውቅም፣ ግን ሲደብራት የድሮ ሰፈራችን ጓደኞቻችን ጋር እንደምትሄድ አውቃለሁ።
አዎ እዛም ሄጃለሁ። ሚሚ ከሚለው የድሮ ስሙ ውጪ ምንም መረጃ ላገኝ አልቻልኩም። የድሮ ስሟ ሚሚ ነው። በጣም መረጃ እየሰበሰብክ ነው ያለው። የት እንዳለች እንደምታውቅ ያውቃለሁ። ቅድስት እባክሽ በፍቅር አምላክ ስም ልለምንሽ፣ የት እንዳለች ብቻ ንገሪኝ። ማሚ ትሙት በጭራሽ የት እንዳለች አላውቅም። በጭራሽ። እና የት እንዳለች አላውቅም እያልሽኝ ነው? አንተ ምን አይነት ሰው ነህ? ማሚ ትሙት ብዬ ጭራሽ አታምነኝም? ለነገሩ ትልልቅ ሚስጥሮቹን እንደማይነግሩሽ አውቃለሁ። ጓደኝነታችሁም አብሮ ከመብላት ከመጠጣት ውጭ እንደማያልፍ አውቃለሁ። ምን ማለት? ይህን እውነት በዚህ ሰዓት ልንገርሽ አልንገርሽ አላውቅም። ጊዜው ነው አይደለም አላውቅም። ግን አንድ እውነት እነግርሻለሁ። እባክሽን እንዳትደነግጪ። እኔ ከራሴ ውጭ የማውቀው እውነት ካለ ንገረኝ ልስማ። ለመሆኑ የኔ አባት የአንቺ አባትና የማርሲላስ አባት በጣም የሚዋደዱ ጓደኛሞችና የስራ አጋሮች እንደነበሩ ታውቂያለሽ? ምን የምታወራው? ተረጋጊ። መቼም እኔ ከማውቀው እውነት ውጭ የለም ብለሻል። እውነት ሲሰማ ያስደነግጣል። ይኸውልሽ የማርሲላስ አባት ጆከሩን መዘዘው። ጆከሩን መዘዘ የኔና የአንቺን አባት ቅማላም እከካም ዳርጎ ወደ መቃብር ነዳቸው። ይህን እውነት ማወቅ ከፈለግሽ እናትሽን ጠይቂያት። ምን ያህል ሚስጥር ጠባቂ ነሽ? ኦኬ አንጣላ ስንልክ በዚህ ስበፈልግ ልታጣላን ፈልግ? ቅድስት ለምን አትረጋጊም? እባክሽን ቅድስት ለምን አታዳምጪኝም? በቃ ተወኝ። አዳምጪኝ። እየሰማሽኝ ነው? ቅድስት ለምን አታዳምጪም? ግባ። ምንድን ነው? ምረፋራ ዘበኛ ቀጥራችሁ ግባ ትግባ ምንድን ነው? እኔ የተከበርኩኝ ትልቅ ሰላይ፣ እሱ ደግሞ አንድ ተራ ፋራ ዘበኛ። እንዴት ነው ከሱ ጋር ልንግባባ የምንችለው? አዎ ብስር፣ ሁሉም ሰው ከኩዮቹ ጋር ሲታኮስ ነው የሚያምርበት። ስማት እንዴት አባል አሳይ ብስር። ኦኬ ብስር ነፍስ ማራውና አባቴ ምን ነበር መሰለህ? ጋኖች በሌሉበት ምንጭቶች ጋን ይሆናል ይላል። ለነገሩ ሁለቱ ድንጋዮች ናቸው። ስማት ድንጋይ ኢዝ የሚለውን የእንግሊዝኛ ቨርብ 15 ቁጥር ብለህ ያንብክ ነሆለል ድንጋይ ነው። በዛ ላይ የሆነ ነገር እንደሰራ ሰው ተመሰለከል ሰው ሲጣል መረጃ ተንተሎ እየላኩልህ ምንድን ነው ጥፋት? ገና ስህተቶቼ እንደዚህ ቦታ ቁጥረው ማያውቁ ናቸው። ለማንኛውም ከማርሲላስ ጋር ስጦታ ምናምን ብለህ ስትቀባጥር ነበር። ባለፈው ለኤልዳና የሰጠኋት ስጦታ ነበር። መግባት ይቻላል? ግባ። ምን እየሰራሽ ነው?
ሁሉ ነገር ብትሰሩ። እኔ በጣም ጎበዝ ባለሙያ ነኝ። ምን ላግዝ ታዲያ? ውዴ ቢቢ አመሰግናለሁ። እኔ ብሰራ ይሻላል። ኪችንሽ በጣም ነው የምታምረው። እንኳን ለሴት ለወንድ ምን ስሩብኝ ትላለች። የኛ እናቶች በእንጨትና በጢስ ሲለበለቡ አሁን ዘመኑ Got a black king glitter came this very morning. Yeah, black king glitter came this very morning. Said my baby gone away. Am I good luck? አልወደድሽውም? ይልቁንስ ያንተ ስጦታ ሳይ ማን ትዝ ቢለኝ ጥሩ ነው። እንግዳ ሰውን አስታወስክ። ከወዳደቁ ነገሮች ስጦታ ይሳራና ወደድኩሽ የሚል አብሮ አደግ ነበር። ምን አለበት አሁን ለሀገር የሚጠቅም ደህና ነገር ብትፈጥሩ። ድሃውም ሴት ነው፣ ሀብታሙም ሴት ነው። እስኪ ይህችን ሀገር ከድህነት የሚያወጣ ደህና ነገር ፍጠሩ። የዛኔ ማንም ትከተላለች። ሚሚዬ ጠይቅሻለሁ እያልኩ ይህች ነገር ምንድን ነው? ይገርምሃል፣ እኔም አልገባኝም። ምናልባት ለኔዳና የተሰጠኝ ስጦታ ጥሩ ገምተሃል። ሀሳቡ ቆንጆ ነው። እዚህ ቤት ሳገኘው ግን ክልል ምን ያለው ምናልባት ኤልዳና ተሰጥቷት ከሆነ በጣም የምትወደው ይመስለኛል። አይ ተልካሽ ስጦታ አልወደደችውም፣ ጭራሽ አልወደደችውም። ይሄን አትወደውም እንዴ? በቦታው ላይ የነበርክ እኮ ነው የምትመስለው። ሲሰጣት ነበር እንዴ? አይ ሚሚዬ የቷን ባህሪ አንቺ ነግረሽኛል። ኤልዳና እንደዚህ አይነት ነገር አይመቻትም ስላልሽኝ ከዛ ተነስቼ ነው። ልክ ብለሃል እህቴ። እንደዚህ አይነት ተልካሻ ነገር ምናምንቴ ነገር አትወድም ነበር። ሰዓት ማንነብኝ እንደዚህ ብዬ ሸወድኩ። አሁን ባንተ ቤት ማርሲላስን ሸውደውታል። ለመሆኑ ማርሲላስ ሰይጣን ማብር ነው? ፍቅረኛው አይማች ርህራሄ በስቶ ይሄ ምዕራፍ በሰላም ካለፈ ግን ሲጠርቅ ሰማኛ ሲጠርቅ Don't look at the past, no, we're not going that way. Oh, now make it last, make it last till the break of day. No matter what people say, live life in a fast lane. Double shot for the gifted, triple shot for the pain. There you go, drink it up, all this love in a cup. Yeah, we go slow, we go fast. Yeah, we can't get enough. We stay all day, all night, living in paradise. Remember, you don't get it twice. The time of your life. This is the time of your life. Remember, you don't get it twice. The time of your life. Remember, you don't get it twice. The time of your life. እንዴት ዋልሽ ማርሲዬ? በጠላቶቻችን ላይ ጥርስ ንክሻ ያላደረገን ፈጣሪ የተመሰገነ ይሁን። አሜን። እኔ የምልሽ ማርሲዬ፣ ማውራት ያለብን ቁም ነገር አለ። አንድ የምናወራው ቁም ነገር ነበር። በምን ጉዳይ? ሁሌም ላውራሽ ስሞክር
ነገሮች የምትመልሺው በቁጣ ነው። እንዴት ነው ታዲያ ከአንቺ ከተግባብቶ የሚወራው? ስለዚህ ያለማውራቱ የተሻለ አይመስልህ? እሱ አማራጭ የሌለው የመጨረሻው ምርጫችን ሊሆን ይችላል። አሁን ግን ሰዓቱ የዝምታ ሰዓት አይደለም። እንደ ሰለጠነ ሰው ተነጋግረን መግባባት መቻል አለብን። ልንነጋገር ይገባል ቁጭ ብለን። ስለዚህ እናውራ፣ ወደፊት እንራመድ። እንደ ሰለጠነ ሰው በመነጋገር እንመን እያልኩሽ ነው። ፍላጎትህ ግልጽ ነው። አዲስ ነገር ካለ ማውራት እንችላለን። የተለመደው ነገር ከሆነ ግን አታድግም። ምክንያቱም ከኔ ንጹህ ፍቅር ፈልገህ የመጣህ መስሎኝ ሁሉ ነገሬን ሰጥቼ ረጅም መንገድ ከተጓዝን በኋላ የጨዋታውን ካርድ ቀይረኸው የበቀልን ድርጊት ፋይልህን መዘህ ዙሪያን እንደ ጦስ ዶሮ ስትዞረኝ ነበር። እነዛን የስቃይና የመከዳት ጊዜያቶች አልፌ በራሴ መበርታት ስጀምር እንደገና ወደኋላ ትጎትተኝ አትሞክር። እሱ አንቺ ጋር ያለው እውነት ነው። የማንንም ሐሜት እንቶ ፈንቶ ሰምተሽ እኔ ጋር ያለው ነገር ጠይቀሻል? እስቲ አንድ ቀን አባቴ እናቴ የአንቺ አባት የማን አባት ምናምን ብዬ ስለ ሀብት ስለምን ያወራሁት ነገር አለ? ለአንቺ አንድ ቀን ይሄን ቃል ተጠቅሜያለሁ? ለምን እኔ ጋር ያለውን እውነት አትረጂኝ? አንተ ባትለኝም ይዋሻሉ ብዬ የማላስባቸው ሰዎች ፍላጎትህን ነግረሃቸው ለእኔ ነግረውኛል። ይገርማል። ያነበብሽ ሰው ነሽ፣ እውቀት አለሽ። እንዴት ክሪቲካል ቲንከር መሆን ያቅትሻል? ነገሮችን በተለያየ አቅጣጫ እንዴት መመልከት ያቅትሻል? እንዴት እኔ ጋር ያለውን እውነት መስማት ፈራሽ? የቱን እውነት? እኔ የማውቀው እውነት አንድ ብቻ ነው። ትሰማኛለህ? እውነት በየሰፈሩ ከወደቀችማ በምን ልንግባባ እንችላለን? ትሰማኛለህ? እኔ የማውቀው እውነት አንድ ብቻ ነው። እሺ፣ እያናገርኩሽ ነው። ቆመሽ አውሪኝ እንጂ። እያናገርኩሽ ነው። ቆመሽ አናግሪኝ። ልታስፈራራኝ መሆኑ? ይኸውልሽ እኔ የምናወራው ነገር አለ አይደል? አውርቼ ትቼሽ እሄዳለሁ። እዚህ ምንም የማደርገው ነገር የለም። የማናግርሽ ነገር አለ፣ አናግርሽ እሄዳለሁ። አለቀ። ትሰምኛለሽ? እኔ በስርዓት ለአንድ ቀን በሙሉ ማንነቴ ለአንድ ሰከንድ ፊት ለፊትሽ ላይ ቆሜ አላውቅም ነበር። እኔን በስርዓት አታውቂም። ይኸውልሽ ፊት ለፊቴ ላይ የገቡትን ሁሉ እየጨፈለኩ ነው የሚሄደው። ይህ ባንቺ ላይ አድርጓል። እየነገርኩሽ ነው። እንደ ሰለጠነ ሰው ቁጭ ብለን እናውራ እያልኩሽ ነው። ይህ ለአንቺ ሁለተኛ እድል ነው። የፈለግከውን ነገር ማድረግ ትችላለህ። በሁሉም ነገር ልፋለምህ ዝግጁ ነኝ። እሺ፣ ንቀት ነው። አናግሪኝ እያልኩሽ እኮ ነው። ልቀቀኝ። አናግሪኝ እያልኩሽ ነው። ልቀቀኝ። ወው ሰልጠነሽም የለ እንዴ? ኦኬ፣ እንፋለማ እንግዲህ። ስሚ፣ ቤተሰቤን ሁሉ ነገሬን ያጣው ሰው ነው። የፈለግከውን ነገር ማድረግ ትችላለህ። ና ጀምር። ሁሉንም ነገር ለማድረግ ዝግጁ ነኝ። በዚህ ምድር ላይ ያላጣሁት ነገር የለም። አንቺንም ባጣ ጉዳይ አይደለም። ጀምር ና። ስለዚህ ኦኬ፣ ልትፋለሚ ትፈልጊያለሽ? የፈለግከውን ነገር ማድረግ ትችላለህ። በፈለግከው መንገድ ልፋለም ዝግጁ ነኝ። እሺ፣ ደስ ይለኛል። እስቲ ና ጀምር።